ተማሪው መምህሩን እንዲህ ሲል ጠየቀ። ለመሆኑ ፍቅር ምንድነው? መምህሩ እንዲህ አለ። ጥያቄህን መልስልህ ዘንድ ወደ ስንዴው ማሳ ሂድና ከሁሉም መሃል ረጅሙን ቆርጠህ ይዘህ ና። ግን አንድ ጋላ አለ መምህሩ። በስንዴው ማሳ ውስጥ ማቋረጥ የምትችለው ለአንድ ጊዜ ብቻ ነው። አንዴ በማሳ ውስጥ እያለፍክ ትልቅ ነው ያልከውን ፈልገህ ቆርጠህ ይዘህ ትመጣለህ። ወደ ኋላ ተመልሶ ሄዶ መቁረጥ ግን አይቻልም። ተማሪው ወደ ስንዴው ማሳ አቀና። የመጀመሪያውን ረድፍ አልፎ ሄደ። አሁን እዛ ጋር አንድ ረጅም የስንዴ ዛላ ይታየዋል። ግን ሌላ ትልቅ ደግሞ መኖሩ አይቀርም። ስለዚህ እሱን አልፎ ተሻገረ። አሁንም ግን ሌላ ረጅም ተመለከተ። ግን ደግሞ ሌላ የተሻለ ትልቅ ቢኖርስ? ይሄኛውንም አልፎ ሄደ። አሁን ግን አንድ ነገር እየከነከነው ነው። አሁን የሚያያቸው የስንዴ ዛላዎች አልፏቸው እንደመጣው ያክል ረጃጅም አይደሉም። አሁን በርግጥም ከሁሉም በላይ ረጃጅሞቹን ወደ ኋላ ጥሏቸው እንደመጣ ገባው። ግን ተስፋ ሳይቆርጥ አሰሳውን ቀጠለ። ቢሆንም ግን ማሳውን አቋርጦ ወደ ማገባደዱ ሲደርስ ከሁሉም በላይ ረጃጅሞቹን የስንዴ ዛላዎች ወደ ኋላ ጥሎ እንደመጣ ተረድቶ ባዶ እጁን ከማሳው ወጣ። ከማሳው ባዶ እጁን መውጣቱን የተመለከተው መምህሩም እንግዲህ ፍቅር ማለት ይህ ነው አለው። ምንጊዜም የተሻለ ትፈልጋለህ፣ ምንጊዜም ግን በስተመጨረሻ ከሁሉም የተሻለውን ጥለኸው እንደመጣ ትረዳለህ። ፍቅር ከሆነ ለመሆኑ ጋብቻስ ምን ይሆን? ጠየቀ ተማሪው። ይህንንም ጥያቄ መልስልህ ዘንድ አለ መምህሩ፣ ልክ እንደ ቅድሙ አሁንም ወደ ስንዴው ማሳ ትሄዳለህ። ከዛም ከሁሉም ትልቅ ነው ያልከውን ቆርጠህ ይዘህ ትመጣለህ። አሁንም ግን ልክ እንደ ቅድሙ በማሳ ውስጥ ማለፍ የምትችለው አንዴ ብቻ ነው። ወደ ኋላ ተመልሶ መቁረጥ ፈጽሞ የተከለከለ ነው። ተማሪው ለሁለተኛ ጊዜ ወደ ማሳው አመራ። አሁን የበፊቱን ስህተት ላለመድገም ጥንቁቅ ሆኗል። እናም በጥንቃቄ የስንዴውን ማሳ እየቃኘ ማሳው መሃል አካባቢ እንደደረሰ አንዱን በቃ ትልቅ ነው ብሎ ያመነበትን አንዱን የስንዴ ዛላ ቆርጦ ወደ መምህሩ ተመለሰ። ይሄኔ መምህሩ እንዲህ አለ። አየህ፣ አሁን አንዱን ቆርጠህ ይዘህ መጣ። ሌሎች ትልልቆች ይኖራሉ። አንተ ግን በዚህ የስንዴ ዛላ ረክተሃል። ቆንጆና ትልቅ ነው ብለህ እምነትህን ጥለህበታል። እናም ቆርጠህ ይዘው መጣ። ይሄ ማለት እንግዲህ ሌላም ሳይሆን ትዳር ነው።